ለእኛ እኮ ሙዝ አትጨምር አላልን አታብዛበት ነው ያለው ጨማሪ ህልም እንፈታለን ቅዠትን ተረጉማለን ዳስታን ሚዲያ ጠቅላላ ጉባኤው ፊት አስቁሞኝ ህልም ሊኖረን ይገባል ጥሩ ህልም ለለውጥ ያስፈልገናል ይሄንን ህልም ምናልመው ደግሞ ሰካራም ያደሰው ፍራሽ ላይ ሳይሆን ምርጥና የተማረ ባለሙያ የሰፋው ፍራሽ ላይ ስንተኛ ነው አይልም ይሄን የሚለው የድራችን ዳኛ ሻምበል እኮ በቅጡ ራስጌና እግርጌ የማይለይ ሰውዬ ለኔ ስለ ህልም ይነግረኛል ባስቀመጡለት ራስ በኩል ራስጌ ነው የሚል ሰውዬ እኮ ነው ለኔ ደስታ አስመላሽ ስለ ህልም የሚነግረኝ ጠቅላላ ጉባኤ ፊት ይሁን ብዬ ዝም አልኩት ለነገሩ ሰውየው ብሏል እቴ ፈታሽዋሉ በሰውኛ ቅኔ ሰሙን አገኘሽ እንጂ ወርቁን ተይውለኔ ያለ እውነቱን መምህር ቅኔ የነገሩኝ ታሪክ ነው ያረጋጋኝ እንጂ እንደሱ ቢሆንም አለቀውም ነበር አንድ ጥሩ ያዝማሪው ባንጃው ግጥም አለች አባይ ሞልቶ ጣና ሞልቶ ላጨኝ በደረቁ ራሴን ሳመኝ ነደደኝ መናቁ አለ ለዚህ ነው መፈክሬን ይዤለት የመጣሁት እንደማንም ተራ ባለሙያ አለመሆኔን ላስመሰክር መፈክሬን ከፍ አድርጌለት ሄድኩኛ ከዛሬ በኋላ ከፍራሽ ማደሱ በተጨማሪ ህልም እንፈታለን ቅዠትን ተረጉማለን ሴትየዋ ገበያ ወጥተው የቅቤ ሻጭ ደንበኛቸውን ያገኙታል ሙዝ እየገዛ ልክ ሲያያቸው ድንግጥ አይልም ጎበዝ አትደንግጥ ለእኛ እኮ ሙዝ አትጨምር አላልን አታብዛበት ነው ያለው ቅቤ ሻጩ ምን ቢል ጥሩ ነው እናቴ እንደ እርሶ ኑሮ እንኳን አልተረዳኝም ማለት ይሁን የሰው ክፋቱም ደግነቱም የሚለየው በሰራው ስራ እንጂ ባንደበቱ አይደል ሻምበል እኔም በማንኳሰሱ ጥሩነቱን ህልመኛነቱን ባለራዕይ መሪነቱን ሊያሳይ ነበር የፈለገው ግን እንደዛ አይመጣውም ከገበያው ነግሬያለሁ በምላስህ እንደምታጣጥመው ሁሉ መናገርም መቅመስም እንደምትችለው ሁሉ የንግግርህን መራራነትና ጣፋጭነት መጀመሪያ ራስህ አጣጥም ታዲያስ የብርሃን ፍካት የሚመጣው ከልብህ እንጂ ከምላስህ አይደለም የልብ ቋንቋ ደግሞ አንድ ነው እሱም ፍቅርና ፍቅር ብቻ ታዲያስ ጠጅዬ ራሱ ከቢራ አይታኮ መታሸክ ጀመረች እናቴ አሁን ጠጅ ስትከፍት ጋሻ ይዘ ነው ይፈነዳላ ይገነፍላል እኔ እነግራለሁ እዚህ ሰፈር ውስጥ ብዙ መታሸግ የሌለበት መከደን የሌለበት ነገር ተከርኖ ነው ገና ሲከፈት እየፈነዳና እየገነፈለ የሚያበሰብሰንና የሚያጨቀጭ አላን ደግሞ ያለሙያው የሚገባ ሰው አለ አይደለም ህልሙንም ቅዠቱንም በእኩል እፈታለሁ የሚል አንዱ ብድግ ብሎ የምስረታው ጊዜ መንገዶች አልተዘጋጉ ሰሞኑ አረ ለመንፈስሻ ነው መጥቶ ይነግሯል ለመንፈስሻ ሰምተሃል እንዴ ፌስቡክ እና ትዊተር እኮ ተዘጋለ ደግሞ እሱ ወዴት የሚወስደው መንገድ መንፈስሻ መለሳ እሱማ ወደ ብሶት አደባባይ ደግሞ አለ ለአንድ ተንታይ ነኝ የሚል ተፈሩት ምንም አዲስ ነገር የለም አዲስ ምዕራፍ አዲስ ምናምን የለም
ሁሉም አንድ አይነት ነው እዚህ ሰፈር አለ። እንዴት ምናምን ሲሉት እነዛ በ17 መርፌ መጡ፣ እነዚህ 17 መንገድ ዘግተው መጥተዋል። ስለዚህ ያስፈልገንም ከፍራሽ ማደስ ጎን ለጎን ህልም እንፈታለን፣ ቅዠትን ተረጉማል። እነ ሻምበልን እከተላለሁ ካልክ እንደ ሰውየው ነው የምትሆነው። ሰውየው ምን አሉ? አጀብ 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 አጀብ፣ እንዲህ ከመንገብገብ ቀድሞ ነበር ማደብ አሉ። መንገድ ላይ 2 ብር ጥለው እኮ ነው። ጉዳዩ የብሩ ማነስ አይደለም። ጉዳዩ ከኛና ከልባችን መራቁ ነው። ሻምበል አዲስ ለተመረጠው የድራችን ግምጃ ቤት ኃላፊ ወደ መድረኩ ስብሰባው ላይ ሲጠራው እባካችሁ እስቲ ሞራል ስጡት ለአዲሱ ተመራጫችን ሞራል አለ። ከየት አምጥተን እንስጥ? ቆየኮ ሞራላችንን ካሳጡ የሰውነት እሴታችንን ወስደው የሞራል ሚዛናዊነታችንን ቀምተው ባዶ ካረጉን እኮ ቆዩ። የትኛው ሞራል እንድንሰጠው? ጭብጨባ እኮ ስጋ ነው፣ መዳፍ ማጩ፣ ክፉንና መልካሙን የምትለይበት። ለሁሉም ሰው አይሰጥም፣ ለእውነት ብቻ ነው የሚሰጠው። እውነቱን ለያዙ ሰዎች ብቻ። እውነት ደግሞ እዚህ ሰፈር ሁሉም ጋር የለም። ስለዚህ ጭብጨባ የለም ማለት ነው። አንጻራዊ ነው የሁሉም ሰው ችግር። አንተ ጋር ህልም የነበረው እኔ ጋር ቅዠት ሊሆን ይችላል። እኔ ጋር ቅዠት የነበረው እሱ ጋር እንቅልፍ ሊሆን ይችላል። ይሄን በምሳሌ ያስረዳሉ። የአንበሳ ግቢው ጠባቂ ዘበኛ ተባረረ። ምክንያቱ ምንድነው ሲባል የአንበሶቹን ቤት ሳይቆልፍ ሄዶ ነው። ተጠየቀ ጠባቂው ምንድነው ምክንያቱ? እንደው ለማባረር ሰበብ ፈልገው እንጂ በዚህ ጊዜ አንበሳን ማን ይሰርቃል? ሰውየው አልገባው አንበሳው ሰው እንደሚበላ። ይሄንን ወደ እነ ሻምበል ሜዳ ከፍ እናደርገዋለን ጨዋታው። ባለፈው አዲስ ምዕራፍ ጅማሬው ላይ ሻምበል እንግዲህ ከላይ የመጣውን ሁሉ እፍስ አይደለም የድራችንና የቀበሌያችን አመራሮች ከተፎካካሪ ፓርቲዎች ጋር የእግር ኳስ ግጥም ያደርጋሉ። በጨዋታው መሃል ለተፎካካሪ ፓርቲዎች የፍጹም ቅጣት ምት ይሰጣል። ለቀበሌያችንና ለድራችን አመራሮች በረኛ የነበሩት የጸጥታ ዘርፍ ኃላፊው ነበሩ። ልክ ፍጹም ቅጣት ምቱ ሲመታ ቀጥ ብለው ቆሙ። ቀጥ ጎሉ ተቆጠረ። ምን መሆን ነው አንተ ሲሉት ለማንም ትንሽ ፓርቲ ልውደቅለት እንዴ? ክቡር የጸጥታ ዘርፍ ኃላፊ እርሶ ወደቁም አልወደቁም ጎሉ የሚቆጠረው ሰፊው ህዝብ ላይ። የነሻምበል ህልም ያስኬደኛል ካልክ እነሱን መከተል ትችላል። አለበለዚያ ግን እኔ ጋር ስትመጣ ህልም እንፈታለን፣ ቅዠትን ተረጉማለን። ብዙ ሰዎች አሉ በገበያው መሃል በአፋቸው በነገሩ በምልክት ባሳዩ ዓለምና ምናብ ውስጥ ተሰምጠ
ህልምን የምታልም ከሆነ እመነኝ ከባድ ቅዠት ውስጥ ነው ያለው መንቃት አለ ያው ድሮ ቀረ ያኔ ቀረ እያሉ ያን ቅዠታቸውን በፎርጅድ ህልም የሚያመጡ ሰዎችን አምነ ህልሜ ነው የምትል ከሆነ እንቅልፍን ከሞት ለይቼዋል አየው ነገር ግን ህልም የጎደለን ቦታ ዋነኛውን ነጥብ ካሳየ እውነትም ትንቢተኛ እንደሆንክ ነግረሃል ስለዚህ ማለም ትፈልጋለህ ማለም የምትፈልግ ከሆነ በራስ እንቅልፍ ላይ በራስ አልጋ ላይ በራስ ፍራሽ ላይ ተኝተህ እንጂ እንደነ ሻምበል በሰው ወንበር ላይ ተቀምጦ በሰው ድምጽ መጫወት ከቅዠት ላይ ይቻላል ለምን ይመስላል ወንበር ያንን ሁሉ ሚስማርና መዶሻ ችሎ የቆመው ሚቀመጥበት ሰውዬ ወይ ፈራጅ ወይ ንጉስ ስለሚሆን አለበለዛስ መዶሻውንም ወንበሩንም የያዘው ሰውዬ ሆዳደርና ግብስብስ ከሆነ ፍርዱ ሁሉ ከጉርሻ ዘሎ ያልቅ ስለዚህ ባዝማሪው ባንጃው ግጥም ነግራለሁ ትንቢት ተናጋሪ ነብይ በበዛበት እውነት ለመመስከር ከታፈና አንደበት በዋልታ ልዩነት ጉዞ ተለይቶ ሚያስፈልገን ጠፋ መንገዱ ተስቶላል ህልም አለ እኛ ጋር መታ ታስፈታለ ቅዠት አስቸግሯል አንተ ረጉምልሃል እንቅልፍም ቢላል እንግዲህስ ፍራሹን አምጣና እናድስልሃል ምክንያቱም አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ባለመግረፊያ ባለመዋጡ ገና ሲመጣ ተባዮች ሁሉ ሮጠው ወጡ ወዴት ሊያመልጡ የተባለልኝ ምርጥ ባለሙያ ህልም እንፈታለን ቅዠትን ተረጉማለን